ጤና ይስጥልኝ ክቡራን ተመልካቾቻችን ከከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት የሰዓቱን ዜና ይዘን ቀርበናል። ዜናዎቹን የምመራው ፍጹም ተሾመ ነኝ። የስራ ዕድል ፈጠራና ቅጥር ግንዛቤ ከማሳደግ አኳያ የከፍተኛ ትምህርት ተቋማት ሚናቸውን ሊወጡ እንደሚገባ የቦንጋ ዩኒቨርሲቲ አስታወቀም። ዩኒቨርሲቲው ስራ የመቅጠር ችሎታና ኢንተርፕረነርሺፕ ልማት ማዕከል ማስጀመሪያ ፕሮግራም አካሂዷል። ቤተልሔም ምሩ ተጨማሪ አላት። በመድረኩ ተገኝተው ንግግር ያደረጉት የቦንጋ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ደገላ ይርገኑ ዜጎች በሀገሪቱ ማህበራዊና ኢኮኖሚያዊ እንቅስቃሴዎች ውስጥ ከራሳቸው ባለፈ ለሀገራቸው አበርክቶ እንዲኖራቸው የትምህርት ዘርፉና ተባባሪ አካላት ሚናቸው የጎላ መሆኑን አንስተው ይህ ማዕከል መጀመሩ ጠቀሜታው የጎላ ነው ብለዋል። ይህ ማዕከል የተማሪዎቻችንን ተመራቂ ተማሪዎቻችንን የመቀጠር እድል የሚያሰፋና በስራ በራሳቸው ደግሞ ፈጠራን ያላቸውን ተሰጥኦ ተከትሎ ፈጠራ ለማበረታታት ተብሎ የተቋቋመ ነው። በመንግስት ኢኒሼቲቭ ነው። በከፍተኛ ትምህርት ተቋማት ውስጥ በሁሉም ዩኒቨርሲቲዎች ሲድ የተባለ ፕሮግራም እየተከፈተ ነው ያለው። እንደ ቦንጋ ዩኒቨርሲቲ ይሄ ሲድ ፕሮግራም ዛሬ ማስጀመሪያ ነው። በዚህ መርሃ ግብር ውስጥ ከፌደራል ትምህርት ሚኒስቴርም የተገኙ ባልደረቦቻችን አሉ። በዋናነት የዚህ ፕሮግራም መከፈት ለዩኒቨርሲቲያችን ብሎም ለሀገራችን ያለው ፋይዳ በጣም ትልቅ ነው። ተማሪዎቻችን የዩኒቨርሲቲ ተማሪዎች ትምህርታቸውን ጨርሰው ሲወጡ በቂ የሆነ ክህሎት ይዘው እንዲሄዱ እውቀትና ክህሎት ለስራ ገበያው ዝግጁ ሆነው እንዲሄዱ የሚያዘጋጅ ነው ማለት ነው። በትምህርት ሚኒስቴር በከፍተኛ ትምህርት ልማት ዘርፍ የመምህራንና ተማሪዎች ልማት ዴስክ ኃላፊ አቶ በየነ ተዘራ በበኩላቸው ስራ የመቀጠር ችሎታና ኢንተርፕረነርሺፕ ልማት ማዕከል መጀመሩ ተማሪዎች በትምህርት ቆይታቸውና ወደ ስራ ዓለም ሲቀላቀሉ የሚያስፈልጋቸውን ክህሎት እንዲገነቡ የሚያግዝና ስራ ፈጣሪ እንዲሆኑ ያስችላቸዋልም ብለዋል። ትምህርት ሚኒስቴር አሁን እየወሰዳቸው ሪፎርም ኢኒሼቲቭ ውስጥ ትምህርት ጥራት ላይ በደንብ መሰራት አለበት። ትምህርት ጥራት ላይ ከተሰራ ሁሉም የሀገሪቱ ችግሮች ይፈታሉ በሚል ነው። ይሄ ደግሞ የሚፈታው ተማሪዎች ላይ ከተሰራ ነው። ተማሪ የሚፈለገውን ስኪል፣ ናውሌጅ እና አቲቱድን አስተካክለው እና ከእውቀቱ ከተማሪ እውቀት ከዚህ ከነባራዊ መማሩ ስርዓተ ትምህርቱ ጋር ተካቶ እነኚህ የሚፈልገው እውቀቶችን ክህሎቶችን አዳብሮ ከወጣ ኢንዱስትሪ የሚፈልገው ኢንዱስትሪ የምንል ቀጣሪ መስሪያ ቤቶች የሚፈልገውትን ነገር ይዞ እንዲወጣ ሲድ እንደ ሴንተር ይቋቋማል። እዛ ውስጥ ተማሪዎች የምክር አገልግሎት የዲፓርትመንት መረጣ አገልግሎት ዲፓርትመንትን ሲመርጡ እንዲሁ በደመ ነፍስ ከሚመርጡ ከላይ መረጠ ኦር ጥሩ ነው ብሎ ብቻ ሳይሆን ዓለም ላይ ያለው ተወዳዳሪነት ምንድነው? የኛ ሀገር ውስጥ ሪሊ ስራ አለ ወይ? ስራው ቀጣይነት አለ ወይ? ስራው ለኔ ሲጠቅመኛለሁ እኔ ካለኝ እውቀትና ካለኝ ነባራዊ ሁኔታ ጋር ማች አረጋለሁ የሚለውን ነገር ቀድሞ በዲፓርትመንት ባለሙያዎች፣ በካውንስሊንግ ባለሙያዎች፣ በሳይኮሎጂ ባለሙያዎች ምክር ወስዶ ዲፓርትመንት ይመርጡ። ከመረጡም በኋላ ደግሞ በዛ በቆይታቸው በካሪኩለም ከሚሰጣቸው ኮርስ ለጎን ለጎን እውቀታቸውን ስኪል ወደ ስራ ሲሄዱ የስራ ዓለምን እውቀት አውቆ እዚሁ ጨርሶ ወደ ኢንዱስትሪ ሲገቡ ብቁ ሆኖ ተወዳዳሪ ሆኖ ለኛ ሀገር እድገት ኮንትሪቢዩት እንዲያደርጉ ማስቻል አቅም ስላለው ነው። በቦንጋ ዩኒቨርሲቲ የመቀጠር ችሎታና ኢንተርፕረነርሺፕ ልማት ማዕከል ዳይሬክተር ዶክተር ታምሩ ከበደ በበኩላቸው የከፍተኛ ትምህርት ምሩቃን በስራ ቅጥርና ፈጠራ እንዲሁም በሌሎች ተያያዥ ጉዳዮች ላይ ያላቸውን አቅም ለማጎልበት በሚደረገው ርብርብ ውስጥ ዩኒቨርሲቲው ሚናውን እንደሚወጣ አብራርተዋል። ተማሪዎች መጀመሪያ ከትምህርት ከመጀመራቸው በፊት ፊልድ ከመምረጣቸው በፊት አሁን በየትኛው የትምህርት ፊልድ ልማር ከማለታቸው በፊት ያለውን የነሱ ችሎታ ወዴት ነው የሚወስደው የሚለውንም ግንዛቤ ያስጨብጣል። ሁለተኛ ተመራቂ ተማሪዎች ከዚህ እንደወጡ ሲቪያቸውን እንኳን በአግባቡ መጻፍ ሳይችሉ ቀርቶ ይቸገራሉ። በተለያዩ መስሪያ ቤቶች ሄዶ የኢንተርቪው ጥያቄ ይወድቃሉ። ያንን በሚፈታ መልኩ ተማሪዎቻችን ማይንድ ሴታቸውን እናስተካክላለን። ለመምህራንና ለሰራተኞች የበለጠ ግንዛቤ እናስጨብጣለን። ከዚህ ወጣ ብለን በኢንተርፕራይዝ የተደራጁ በዩኒቨርሲቲ ካችመንት ኤሪያ ያሉትን እነኚህን የስራ ዕድል ፈጠራ ብለው የተደራጁትን ወጣቶች፣ ሴቶች፣ አረጋውያንን የተለያዩ አደረጃጀቶችን ስልጠና በመስጠት እንደግፋቸዋለን። ስለዚህ የጀመሩት በኢንተርፕረነር ማይንድ ሴት የጀመሩትን እንዲበረታቱ እናረጋቸዋለን። የቦንጋ ዩኒቨርሲቲ ፕሬዝዳንት ጽህፈት ቤት ኃላፊ አቶ ተረፈ ሀብተማርያም በበኩላቸው ይህ ፕሮግራም መጀመሩ ዘርፈ ብዙ ፋይዳ እንዳሉት ተናግረዋል። ምሩቃኖች ወደ ተመርቆ ከወጡ በኋላ የገበያ ፍላጎትን ገበያ የሚፈልገውን
ወይም ኢኮኖሚ የሚፈልገውን ከማግኘት አንጻር አብዛኛው የምሩቃን ስራ አጥ ሆኖ የቆየበት ሁኔታ እንዳለ ይታወቃል። እንደሚታወቀው ዩኒቨርሲቲዎች አሁን ሌላኛው ጠቀሜታ ዲፍረንሺዬሽን ልየታ ተብሎ የተለያለና ከራሳቸው ነባራዊ ሁኔታ ዩኒቨርሲቲዎች ክላሲፋይ ተደርጓል ማለት ነው፣ ተመድበዋል። ለምሳሌ ቦንጋ ዩኒቨርሲቲ ኮምፕሬሄንሲቭ ዩኒቨርሲቲ ነውና ይሄ ኮምፕሬሄንሲቭ ዩኒቨርሲቲዎች ደግሞ የራሳቸውን ተጨባጭ ሁኔታ ተጠቅሞ እንዲሰሩ አሁን ቦንጋ ላይ ተመርቆ የሚወጡ ተማሪዎች ምን ላይ ቢመረቁ ነው ገበያ የሚፈልገው፣ ገበያውስ ማን ነው የሚለውን መምህር ከሆነ የትኛው ነው መምህርን የሚቀበለው፣ ቡና ላይ የሚመረቅ ከሆነ ማን ነው ቡናውን በቡና ተምሮ ሲወጣ ሊቀበለው የሚችለው የሚለውን ከወዲሁ ማይንድ ሴት የአእምሮ ዝግጅት አድርጎ ምሩቁ እኔ መንግስት ስራ ካልሰጠኝ የሚል ሂሳብ ትቶ ወዶና ፈቅዶ በገባበት ላይ ውጤታማ እየሆነ የሚሄድበትን ሁኔታ የሚያመቻች ነው። ከመድረኩ ተሳታፊዎች መካከል የዩኒቨርሲቲው መምህርና የቤተ መጻሕፍትና ዶክመንቴሽን ዳይሬክቶሬት ዳይሬክተር መምህር ጌታቸው ቦጋለ በበኩላቸው ከስልጠናው ያገኙትን ግንዛቤ አስረድተዋል። በዚህ ዙሪያ ላይ ኢንተርፕሬነርሺፕ የሚል አንድ ስልጠና ወስነናል። በዛ ትንሽ አእምሯችን ብራይትሊ በጣም በእውኑ ጥሩ ነገር አግኝተናል። ዛሬ ደግሞ ይበልጥ ዓለም አቀፋዊ ሁኔታ ጋር አያይዞ ናሽናል ኦር አገራዊ ሁኔታ ጋር አያይዞ ከዚህ ቀጥሎ ባለው ሁኔታ እድገት ደረጃ ላይ የተለያዩ ዓለማት ምን ላይ ደረሱ፣ እኛስ ምን ላይ ነው ያለ ነው፣ ለወደፊት ምንድነው የሚጠብቀን የሚለውን አወዳድረን ለራሳችን የሆነ ጥሩ አማራጭ ነገር እንድንሰራ የምናመርታቸውን ተማሪዎች ደግሞ ዓላማ የሰነቁ ወጥቶ ሰርቶ ራሳቸውን የሚችሉ አገሪን የሚቀይሩ ሆኖ እንዲወጡ ይሄ ማዕከል መቋቋሙ እጅግ በጣም አስፈላጊ መሆኑንና ይሄ ስልጠና ደግሞ ለኛ ጥሩ ግንዛቤ እኛ ለተማሪዎቹ ትምህርት የምንሰጥ እኛ ምን ያክል ዝግጁ ነን፣ ለኛ ምን ያክል ብቁ ነን ለኛ የሚለውን ራሳችንን ዞር አድርገን ራሳችንን እንድንፈትሽ እንድናይ የሚረዳ አይነት ስልጠና ነው። ህብረተሰቡ የከተማ ታክሲ አገልግሎት ላይ የሚስተዋሉ ችግሮችን ለመፍታት በሚደረጉ እንቅስቃሴዎች ላይ የድርሻውን እንዲወጣ ተጠየቀ። የቦንጋ ከተማ አካባቢው አንድነት ታክሲ 2 ባለንብረቶች ማህበር ዓመታዊ ጠቅላላ ጉባኤውን አካሂዷል። ምህረተአብ ብርሃኑ ከተቋቋመ አጭር ጊዜ የሆነው የቦንጋና አካባቢዋ አንድነት ታክሲ 2 ባለንብረቶች ማህበር በከተማው ያልነበረውን የታክሲ አገልግሎት መጀመር ለህብረተሰቡ አማራጭ ትራንስፖርት ሆኖ ቢቀርብም ችግሮች አልታጡበትም። ማህበሩ ባካሄደው ዓመታዊ ጉባኤ የተሽከርካሪ ባለንብረቶች ተከታዩን ሀሳብ ሰጥተዋል። ታክሲ ማለት ህዝብን ማገልገል ነው፣ ትክክል ነው። እኔ ግን አሁን እዚህ ቦታ ላይ ትልቁ ነገር ህዝቡ ታክሲውን ለመገልገል ፍቃደኛ ነው ወይ የሚል ጥያቄ አለኝ። የመጀመሪያው ነገር ስለ እውነት ነው የምላችሁ፣ ግንዛቤ የሚባለው ነገር አለ ወይ ነው። እንዴት በሉኝ፣ 10 ብር ለቢከፍል 200 ብር አውጥቶ ይሰጣል። ልብ በል፣ መክፈል መብቱ ነው። 200 ብር አይደለም ለማለት አይደለም። ግን ከየት ነው የሚመጣው? 200 ብር መልስ ለሱ ከየት ነው የሚመጣው? አሁን በደንብ አድርጎ እዚህ ጋር መሀል ላይ ቆሞ ፌር የሆነውን ነገር መፍረድ ጥሩ ነው ብዬ ነው። ታክሲ ቆሞ ሰው የሚሳፈረው በምንድን ነው? እውነቱን እንነጋገር እንግዲህ። አሁን እውነቱ ወጥቶ እንሂድ ተባብለን ነው። በባጃጅ ነው የሚሄደው። አብዛኛው ሰው እንደዛ ነው የሚያደርገው። በባጃጅ 30 ብር እየከፈለ ለታክሲ ግን 5 ብር ሲጨምር ጩኸትና ጭቅጭቅ ነው። 10 ምናምን ታክሲ መድቦ ሰው የሚሄድበት ሲጠፋ ከየት ይመጣል መኪና? ከዩኒቨርሲቲ። ታክሲዎች የት ቁመው? ታክሲ ተራ ቁመው። የመንግስት አካል ምን ያደርጋል? ለማስገደድ የት ነው የሚሄደው? ቀድሞ ከመናኸሪያ የሚወጡትን መኪኖች ነው። እዚህ ጋር የቆመው ታክሲ ለምንድን ነው ሄዶ ተመልሶ መጥቶ እንዲያገለግል የማይደረገው? ማይገባኝ ነገር 6 ታክሲ ቆሞ አውቶቡስ ከውጭ መጥቶ ተጨማሪ ጭኖ ሲሄድ የሚጠይቅ የለም። አይጫን አይደለም ፍሰት ባለበት ላይ። ነገር ግን 6 ታክሲ የሚጭነው ሰው አቶ ቆሞ ነው ያለው ነው። ማህበረሰቡ ምን ላይ ነው ያለው? በትራንስፖርት ዘርፍ ላይ መሳለጥ ያለበት ነገር ታሳቢነት ሊደረግ አይገባም ወይ? ያ ታሳቢነት በሌለበት የታክሲ ማህበር አስገድዶ ከየትም ናፍጣ አምጣና ስራ የሚል እሳቤ ሊኖር ይገባል የሚለውን ነገር ቢያዝ ጥሩ ነው የሚል ነገር ነው።
በሌላኛው ደረጃ በማደያ ደረጃ 132 ብር ይሸጣል የሚል ነገር አለ። እንደ አሰራር ደረጃ እውነቱን ለመናገር በማደያ ደረጃ 132 ብር ነው የሚሸጠው የሚለውን ነገር የሚመለከታቸው አካል በእነሱ ስርም ስለሆኑ ያ ነገር እንዴት እየተደረገ ነው እንዴት እየተሰራ ነው የሚለው ነገር ቢያዝና ቢስተካከል ቢታሰብ መብቴ ቢሰጥለት 10 ታክሲ በቀን ይመደብ 10 ታክሲ እውነት 10 ታክሲ ስራ እየሰራ ነው ሙሉ ማይሰራባቸው ምክንያቶች ምንድነው የሚለው ነገር ሊጤን ይገባል ሊስተካከል ይገባል። አገልግሎት ላይ ያለው ታሪፍ ከነዳጅ ዋጋ ጋር አብሮ የማይሄድ ባለመሆኑ ማሻሻያ ቢደረግበት ለሚለው ጥያቄ አቶ ስዩም ወልደ ሚካኤል የከተማ አስተዳደሩ ምክትል ከንቲባና ንግድና ገበያ ልማት ጽሕፈት ቤት ኃላፊ ምላሽ ሰጥተዋል። ዋጋ ላይ ታሪፍ ላይ ያለው ነገር ልዩ ትኩረት ያስፈልጋል የተባለው ነገር እንወስድና ሴክተሩ እዚህ አለ፣ የኛ ሴክተር ትራንስፖርት አለ፣ እዚህ መንገድ ደህንነቶች አሉ፣ የዞን ትራንስፖርት ሴክተር አለ፣ እኛ አለን፣ ቦርዱ አለ፣ የራሱ አሰራር አለ። በአሰራር ይቅረብና መሻሻል ያለበት ነገር ተሻሽሎ ለህዝብ አገልግሎት መስጠት አለበት የሚለውን መንግስት ያምናል። ይሄን ስንል ባለ ንብረቶቹ ተጨቁኖ ሊመልክ ኖሮ ለግለሰቦች ብቻ ወይ ለህዝብ ብቻ አገልግሎት እንደሰጡ አይደለም መንግስት ይፈልጋል። አንደኛው ባለሀብቱ ሲኖር ነው ህዝብ የሚያገለግለው፣ ህዝብ ሲኖር ነው ባለሀብቱ የሚጠቀም። ስለዚህ ምን ያስፈልጋል? ሁለቱን እኩል ይዞ መሄድ ያስፈልጋል የሚል እኛ የጸና እምነት ነው። በመንግስት የሚሰጠው የናፍጣ ድጎማ አገልግሎት ላይ ተገቢ እርምጃ ይወሰዳልም ተብሏል። ነጭና ሰማያዊ ስለተቀባ ናፍጣ እንሞላለን የሚለው ነገር አሁንም አግባባ ነው። የማይሰሩትን መለየት ያስፈልጋል። የሚሰሩትን ይሄ ወራዊ አንድ ደብዳቤ ስለተሰጠ በወር እናስተናግድ ወሩ ሙሉ የት እንደሙሉ እኛ ስለማናውቅ ማለት ነው። መስመርተኛ ሲሆን ይጠየቅ፣ ኩፖን እንሰጣለን፣ በኩፖን ይስተናገዳል። ተቸግረንም እስከ 12 ሰዓት ለክተን አሽገን ጠዋት 2 ሰዓት ላይ እየከፉትን ነበር። ግን ያው እጥረቱ ስላለ ችግር ፈቺ አይደለም። መስመርተኛ ያልሆነ ህገወጥ ሆኖ ትዕዛዝ የማያከብር በቦርድ አሰራር የማይተዳደረው ባለ ንብረትና አሽከርካሪ እዛ ውስጥ አስቀምጠው ናፍጣ ሰጥቶ ከተማ ውስጥ እየነገደ ውንብድና እንዲሰራ መተባበሩ ብዙም ጠቃሚ ስላይደለ በትግል ግቢ ማስወጣት ያስፈልጋል የሚለው ነገር እኛም እንወስዳለን። እናንተ መውሰድ የኛ ጸጥታም ይሄን ስለሚሰራ የቦንጋ ከተማ አስተዳደር መንገድና ትራንስፖርት ጽሕፈት ቤት ኃላፊ የሆኑት አቶ ጸጋይ ሞላ በበኩላቸው ከታክሲ አገልግሎት ጋር የተያያዙ ህገወጥ እንቅስቃሴዎችን ለመከላከል በተቋቋመው ግብረ ኃይል በኩል በርካታ ስራዎች መሰራታቸውን ጠቅሰው በቀጣይም ይህንን ተግባር አጠናክረው በመቀጠል የህብረተሰቡን ተጠቃሚነት ለማረጋገጥ ይሰራል ብለዋል። በ2018 የትምህርት ዘመን የ12ኛ ክፍል ተማሪዎች መረጃ በከፍተኛ ጥንቃቄ መደራጀት እንዳለበት የከፋ ዞን ትምህርት መምሪያ አሳሰበም። መምሪያው የ2018 ዓ.ም የ12ኛ ክፍል ሀገር አቀፍ ፈተናን በተመለከተም ለርዕሰ መምህራንና ለአይሲቲ መምህራን ስልጠና ሰጥቷል። አንተነህ ፍቃዱ ተጨማሪ ያለው። ስልጠናው ለተከታታይ 2 ቀናት የተሰጠ ሲሆን ስልጠናውን የተሳተፉ ርዕሰ መምህራን እና የአይሲቲ መምህራን ስልጠናው አጋዥ እና የስራ አቅጣጫ ያሳየ መሆኑን ተናግረዋል። አንዳንድ ትምህርት ቤቶች የኮምፒውተር እጥረት እንዳለ ተናግረው ተማሪዎች በፈተና ጊዜ ከኮምፒውተር አጠቃቀም ጋር ተያይዞ ክፍተት እንዳይፈጠር ባላቸው አቅም ዝግጅት እያደረጉ መሆናቸውን አንስተዋል። የከፋ ዞን ትምህርት መምሪያ ኃላፊ ተወካይ በበኩላቸው ስልጠናው የ12ኛ ክፍል የበይነ መረብ ምዝገባ እና ፈተናን በተመለከተ ተዘጋጀ ስልጠና መሆኑን ተናግረው በትምህርት ቤቶች የምታየውን የኮምፒውተር እጥረት ለመቀነስ እየተሰራ ነው ብለዋል። በዚህም ያው የ12ኛ ክፍል ተማሪዎች ዩኒቨርሲቲ መግቢያ ሀገር አቀፍ ፈተና ይወስዳሉ። እነዚህን ተማሪዎች ለመፈተን ቅድመ ዝግጅት ያስፈልጋል። ከዚህ ቅድመ ዝግጅት አንዱ ለፈተና ምዝገባ ነው። የዚህ የ2018 ፈተና ልዩ የሚያደርገው ትምህርት ሚኒስቴር ባወጣው መግለጫ መሰረት ሙሉ በሙሉ ተማሪዎቹ በበይነ መረብ ይፈተናሉ የሚል አቅጣጫ ተቀምጧል። ይህን አቅጣጫ ተከትለን አሁን እንደ ዞናችን 59 አስፈታኝ ትምህርት ቤቶች አሉ። በእነዚህ ትምህርት ቤቶች የሚማሩ ተማሪዎችን ቀድመን መዝግበን ቁጥራቸውን አውቀን ለፈተና ማዘጋጀት ስላለብን ይህንን የሚያስፈጽሙ አካላት ደግሞ የኦንላይን ምዝገባውን በተመለከተ
በቂ ግንዛቤ ይዞ ታች ወርዶ ምዝገባ እንዲያካሂዱ ለትምህርት ቤቱ ርዕሰ መምህራንና ለአይሲቲ መምህራን የተሰጠ ያለ ስልጠና ነው። ያው አላማውም ተማሪዎችን ለፈተና ማዘጋጀት ነው ማለት ነው። ቀደም ሲል ተማሪዎችን ከዘመናዊ ቴክኖሎጂ ጋር ለማላመድ መንግስትም ከፍተኛ ጥረት እያደረገ ይገኛል። ይህንንም ያው እንደ ዞን እነዚህን ግብዓቶች ለማሟላት የተቋማት አቅም ውስንነት ቢኖርም ከተለያዩ አጋር ድርጅቶች ትብብር በመጠየቅ ኮምፒውተሮችን ለማሟላት ሙከራ ተደርጓል። ይህ ማለት ደግሞ ለ59ኙም ትምህርት ቤት ሙሉ በሙሉ ግብዓት ተሟልቷል ማለት አይደለም። አብዛኞቹ ጋር ኮምፒውተሮች አሉ። እንዲም ሆኖ አንዳንድ ያው የግብዓት ውስንነቶች አሉ። አሁን በዚህ ስልጠናም ይህንን ኦንላይን ምዝገባና ፈተና ለማካሄድ ከአቅም በላይ የሚሆኑ ችግሮች የሚኖሩ ከሆነ ተለይቶ ተገምግሞ በመንግስትም በኩል ሌሎች ምቹ ሁኔታዎችን ለመፍጠር ያለመ ነው ስልጠናው። በዚህም ያው የት ነው ችግር ያለው በጣም የኮምፒውተር ችግር እጥረት ያለባቸው ተቋማትን ለይተን መፍትሄ ለመፈለግም ጭምር ነው ይህን ስልጠና ያዘጋጀ ነው። የመምሪያው ኃላፊ ተወካይ አክለው የተማሪዎች መረጃ በከፍተኛ ጥንቃቄ እና በተደራጀ መልኩ መሞላት እንዳለበት ነው የተናገሩት። አዎ ይህ በነገራችን ላይ ኃላፊነትና ተጠያቂነት ያለበት ነው። ይህን ስልጠና ልዩ የሚያደርገው ምንድነው? የግንዛቤ ብቻ አይደለም ስልጠናው ሰርተን የምናሳየው ነው። በህፃናት ወይም በተማሪዎቻችን ህይወት ላይ ነው የምንሰራው። አንድ ተማሪ በአግባቡ ካልተመዘገበ ለፈተናው አልተዘጋጀም ማለት ነው። 12 አመት ሙሉ የተማረ ተማሪ በዚህ በቅድመ ዝግጅት ላይ በሚፈጠሩ ስህተቶች ፈተናውን እንዳይፈተንና ችግር ውስጥ እንዳይገባ በትልቅ ኃላፊነት የምንፈጽመው ነው የሚሆነው። የፎቶ ጥራት፣ ሌሎች ችግሮች ብቻ ሳይሆኑ እያንዳንዱ መረጃ ሲሞላ በጥንቃቄ ከላይ በወረደው በኦንላይን መጠይቅ መሰረት ሁሉም ሰው ግንዛቤ ይዞ ተገቢ የሆነ እውቀት ጨብጦ እንዲወርድ ይፈለጋል። ለዚህ ሰልጣኞቹ እያንዳንዱ ሰልጣኝ በትክክል ከኛ ጋር ውል ተፈራርመው ነው ታች ወርዶ በአግባቡ ምዝገባ ለማካሄድና ምናልባትም እዛ ላይ ለሚፈጠረው ችግር ኃላፊነት ለመውሰድ ጭምር ከኛ ጋር ውል ገብቶ የሚወርድ መሆኑን በደንብ አስገንዝበን በጥንቃቄ ነው ስልጠናውንም እየሰጠን ያለ ነው። ይሄ በጣም በትኩረት ታች ተወርዶ ሊሰራ እንደሚገባ ነው ልናሳስብ እንፈልገው። ሀገራዊ ለውጦች ከሴቶች ተጠቃሚነት አንጻር በርካታ ድሎች የተመዘገቡበት መሆኑን የፌዴራል ሴቶች ክንፍ ምክር ቤት አባላትና የማዕከላዊ ኢትዮጵያ ክልል ፕላን ቢሮ ምክትል ኃላፊ ዶክተር ፈለቀች ተክለማርያም ተናገሩ። በሴቶች ተሳትፎ የጸናችና የበለጸገች ኢትዮጵያ በሚል መሪ ቃል በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የብልጽግና ፓርቲ ሴቶች ክንፍ አስተባባሪነት በየደረጃው ከሚገኙ ሴቶች ጋር በቦንጋ ከተማ ምክክር እየተካሄደ ነው። ዘገባው የደቡብ ሬዲዮ ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው። አማኑኤል ክንፈ መድረኩን በንግግር ያስጀመሩት የካፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አጥናፉ ኃይሌ የሴቶችን ሁለንተናዊ ተሳትፎና ተጠቃሚነት ለማረጋገጥ በርካታ ተግባራት መከናወናቸውን አንስተዋል። በተለይም ከለውጡ ወዲህ ከንድፍ ሀሳብ ባሻገር በተጨባጭ ተግባር በተከናወኑ ስራዎች በገጠርና በከተማ የመሬት ባለቤትነትን ማረጋገጥ መቻሉን ገልጸዋል። ሰባተኛው ጠቅላላ ምርጫ ሰላማዊ፣ ፍትሐዊና አካታች ሆኖ እንዲጠናቀቅ የሴቶች ንቁ ተሳትፎ ወሳኝ በመሆኑ ተጠናክሮ መቀጠል እንዳለበትም አስገንዝቧል። የፌዴራል ሴቶች ክንፍ ምክር ቤት አባልና የማዕከላዊ ኢትዮጵያ ክልል ፕላን ቢሮ ምክትል ኃላፊ ዶክተር ፈለቀች ተክለማርያም በበኩላቸው ውይይቱ በቀጣይ የሚጠበቁ ግቦች ላይ ትኩረት ያደረገ መሆኑን ተናግሯል። የሴቶችን ኢኮኖሚያዊ አቅም በማሳደግ በሀገር ደረጃ በፖለቲካና የአስተዳደር ስራ ኃላፊነት ላይ ከማምጣት አንጻር የሚታይና የሚቆጠር አበረታች ውጤት መታየቱን አንስተዋል። የጸናችና የበለጸገች ኢትዮጵያን ለመገንባት ሴቶች በሁሉም ዘርፍ ተሳታፊና ግንባር ቀደም መሆን እንዳለባቸውም ዶክተሯ አሳስቧል። እንደ ሀገር ሴቶችን ታሳቢ ያደረገ ጥራት ያለው የኢኮኖሚ እድገትና የጋራ ብልጽግናን የሚያረጋግጥ አካታችና ዘላቂ የኢኮኖሚ እድገት የተመዘገበበት ወቅት ላይ እንገኛለን ያሉት ደግሞ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ሴቶች ክንፍ ጽሕፈት ቤት ኃላፊ ወይዘሮ ሰብለ ወርቅ አየለ ናቸው። በሂደቱም የብዝሃ ዘርፍ ልማት ስትራቴጂን በመከተል በርካታ ውጤቶችን ማስመዝገብ መቻሉን ባቀረቡት የውይይት ሰነድ አመላክቷል። በግብርና፣ በአምራች ኢንዱስትሪ፣ በማዕድንና በቱሪዝም ዘርፎች እንዲሁም በአረንጓዴ አሻራ መርሃ ግብር ላይ የሴቶችን ፍላጎት የሚያሟሉ አገልግሎቶችን ከማቅረብ አንጻር ባለፉት ዓመታት ሰፊ ስራዎች ተሰርቷልም ብለዋል። የውይይቱ መድረክ የኢትዮጵያ ለውጥ ጉዞ ከየት ወዴት በሚሉና የሴቶች ሚናና የቀጣይ አቅጣጫ ላይ ትኩረት በማድረግ ይመከርበታል ተብሎም ይጠበቃል።
ባለፉት 6 ወራት በወንጀል 430 በፍትሐ ብሔር 487 መዝገቦች ላይ ውሳኔ መስጠቱን የጠሎ ወረዳ ፍርድ ቤት አስታወቀም። የወረዳ ምክር ቤት 4ኛ ዙር 12ኛ ዓመት የሥራ ዘመን 35ኛ መደበኛ ጉባኤውን ባካሄደበት ወቅት የወረዳ ፍርድ ቤት ፕሬዝዳንት ተወካይ አቶ ኬሮ ኃይሌ ባቀረቡት ሪፖርት በወንጀል በፍትሐ ብሔርና በይግባኝ 1464 መዝገቦች ቀርበው በ1338 መዝገቦች ላይ ውሳኔ ለመስጠት መታቀዱን ገልጸዋል። በዚህም በ6 ወራት ከአምናው የዞረውን ጨምሮ በወንጀል 535 በፍትሐ ብሔር ደግሞ 636 ውሳኔ ለመስጠት ቀርቦ በወንጀል 430 በፍትሐ ብሔር 487 መዝገቦች ላይ ውሳኔ መስጠቱን ተናግሮ ይህም 76.9 በመቶ መሆኑን አስረድተዋል። ይህ በአጠቃላይ ከአምናው ተመሳሳይ ወቅት ጋር ሲነጻጸር 19.4 በመቶ መቀነሱንም ገልጸዋል። ዘገባው የባልደረባችን ሳሙኤል ቆጭቶ ነው። የመንግስት አገልግሎትና አስተዳደር ፖሊሲ ለዜጎች ቀልጣፋና አገልግሎት መስጠት የሚያስችል መሆኑን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ገለጸም። ተቋሙ ለቢሮ ሰራተኞች፣ ለክልሉ ፋይናንስ ቢሮ ሰራተኞችና አመራሮች የመንግስት አገልግሎትና አስተዳደር ፖሊሲ ዝግጅት ምዕራፍ ላይ ያተኮረ ስልጠና ሰጥቷል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው። ብሩክታይት ብርሃኑ። በስልጠናው የተገኙት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ምክትል ኃላፊ አቶ ሳምሶን መለሰ የለውጡ መንግስት ከሚያካሄዳቸው ሪፎርሞች አንዱ ሲቪል ሰርቪስ ነው ብለዋል። የሪፎርሙ ዋነኛ ዓላማ ለዜጎች የተቀላጠፈ አገልግሎት መስጠት መሆኑን ጠቁሞ የሚኖረው ፋይዳ ከፍተኛ ስለሆነ ለተግባራዊነቱ ሁሉም የመንግስት ሰራተኞች ዝግጁ እንዲሆኑ መልእክት አስተላልፈዋል። ከወረቀት የጸዳ አገልግሎት መስጠት እንዲቻል ታስቦ መሶብ የአንድ ማዕከል አገልግሎት መስጫ ተቋማት በክልሉ ወደ ስራ እየገቡ እንደሚገኙ ጠቁመዋል። የክልሉ ፋይናንስ ቢሮ ምክትል ኃላፊ አቶ መለሰ ኡሮ በሀገር በቀል የኢኮኖሚ ማሻሻያ ሁለተኛ ምዕራፍ ላይ ከተካተቱ ስትራቴጂክ ጉዳዮች አንዱ የመንግስት አገልግሎት አሰጣጥን ሪፎርም መደረጉ መሆኑን አመላክተው በደቡብ ምዕራብ ኢትዮጵያ ሕዝቦች ክልልም ማሻሻያው ተግባራዊ ይደረጋል ሲሉ ተናግረዋል። ሪፎርሙ በሀገር ደረጃ የተጀመረውን የብልጽግና ጉዞ ለማረጋገጥ የሚደረገው ርብርብ አካል በመሆኑ የክልሉ ፋይናንስ ቢሮን ጨምሮ 4 ተቋማት ዘንድሮ በሙከራ ደረጃ ተግባራዊ እንደሚያደርጉ ተናግረዋል። እያንዳንዱ የመንግስት ተቋም የህዝብ አገልግሎትን በብቃት የሚወጣ ጠንካራ ተቋምና ፈጻሚ ሲገነባ መልካም ውጤት የሚመዘገብ በመሆኑ ለሪፎርሙ ተግባራዊነት ሁሉም ዝግጁ ሊሆን ይገባል ብለዋል። ከዚህ ቀደም በመንግስት ተቋማት የነበረውን የአገልግሎት አሰጣጥ የሚቀይርና ጥራትና ብቃት ያለው አገልግሎት መስጠት የሚያስችል መሆኑን ገልጸዋል። የስልጠናው ተሳታፊዎች በሰጡት አስተያየት ሪፎርሙ እንደ ሀገር የተጀመረ መሆኑን ገልጸው በሚደረገው ምዘና ሰራተኛው ራሱን የሚያዘጋጅበት ነው ብለዋል። በቀጣይ ተከታታይ ስልጠናዎችን ለመንግስት ሰራተኞች መስጠት እንደሚገባ አንስተዋል። የመንግስት ሰራተኞች የሪፎርሙ አካል በመሆናቸው ፖሊሲው መዘጋጀቱ የአገልግሎት አሰጣጥን ያሳልጣል ብለዋል። ከዚህ ቀደም የነበሩ ሪፎርሞች እምብዛም ውጤታማ ሳይሆኑ መቅረታቸውን አስታውሰው ይህ ሪፎርም በፖሊሲ የተደገፈ መሆኑ ልዩ እንደሚያደርጉ አብራርተዋል። የመንግስት ሰራተኞች ሪፎርም ዋነኛ ዓላማው ተገቢውን አገልግሎት በመስጠት የተገልጋይን እርካታ ማረጋገጥ ነው ያሉት አስተያየት ሰጪዎቹ የዜጎች አገልግሎት የማግኘት መብት የሚረጋገጥበትና መንግስት ግዴታውን የሚወጣበት ነው ብለዋል። ወጣቱ ትውልድ ህብረቱና አንድነቱን በመጠበቅ ለሀገር ሁለንተናዊ እድገት አበክሮ ሊሰራ እንደሚገባ የኢትዮጵያ ጥንታውያን ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን ገለጹ። የካቲት 12 የሰማዕታት ቀን 89ኛ የመታሰቢያ ቀን በአዲስ አበባ 6 ኪሎ በሚገኘው የሰማዕታቱ ሐውልት እየተከበረ ይገኛል። በመርሃ ግብሩ ላይ እናትና አባት አርበኞችን ጨምሮ ጥሪ የተደረገላቸው ተጋባዥ እንግዶችም ተገኝተዋል። በዚህ ጊዜ የጥንታዊ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን እንዳሉት ቀደምት አርበኞች በከፈሉት ውድ መስዋዕትነት የኢትዮጵያን ሉዓላዊነትና አንድነት በማስጠበቅ ለትውልድ አስተላልፈዋል ብለዋል። የአሁኑ ትውልድም ዘላቂ ሰላምና ደህንነትን በማስጠበቅ ወቅቱ የሚጠይቀውን የልማት አርበኝነት በመላበስ ለሀገር ሁለንተናዊ እድገት ሊሰራ እንደሚገባም በማስገንዘብ የቀደምት አርበኞች ለኢትዮጵያ ነጻነት የከፈሉት አኩሪ ተጋድሎም ለአሁኑ ትውልድ ትልቅ ትምህርት መሆኑንም ገልጸዋል። በየዓመቱ የሚከበረው የሰማዕታት ቀንም ቀደምት አርበኞች ለሀገራቸው በመታመን የከፈሉትን መስዋዕትነት ትውልድ እንዲዘክረው ለማስቻል የማይተካ ሚና እንዳለውም ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በመጨረሻም መገናኛ ብዙሃን ለሰባተኛው ሀገራዊ ምርጫ ስኬታማነት የምርጫ ሕጉንና የመገናኛ ብዙሃን አዋጅን በተከተለ መልኩ በመዘገብ ሚናቸውን በአግባቡ እንዲወጡ የአቅም ግንባታ ስራዎች እየተሰሩ መሆናቸውን የኢትዮጵያ መገናኛ ብዙሃን ባለስልጣን ገለጸ። መገናኛ ብዙሃን በምርጫ ወቅት ሙያዊ ስነ ምግባርን የተከተለ አሳታፊና አካታች የሆነ ዘገባ ማቅረብ እንደሚጠበቅባቸውም አስገንዝቧል። ብሩክታይት ብርሃኑ ከኢትዮጵያ ዜና አገልግሎት የተገኘ ዘገባ እንደሚከተለው አሰናድታለች።
በኢትዮጵያ መገናኛ ብዙሃን ባለስልጣን የስትራቴጂክ ጉዳዮች አቅም ግንባታ መሪ ስራ አስፈጻሚ አቶ ታምራት ደጀኔ ከኢዜአ ጋር ባደረጉት ቆይታ ፍቃድ የወሰዱ ከ300 በላይ የተለያዩ መገናኛ ብዙሃን በኢትዮጵያ እንዳሉ ጠቅሰዋል። ባለስልጣኑ ለመገናኛ ብዙሃን ፍቃድና እድሳት መስጠት እንዲሁም ተቋማቱ ፍቃድ በወሰዱበት መስክ ውጤታማ እንዲሆኑ የመከታተልና የመደገፍ ስራ በመስራት ላይ ይገኛሉ ያሉት የሚዲያ ተቋማት ዘገባዎች ሙያዊ ስነ ምግባርን የተከተለና የሀገሪቱን ሕግ ያከበረ እንዲሆን በማድረግ ረገድ ባለስልጣኑ የድርሻውን በመወጣት ላይ እንደሚገኝ ጠቁመዋል። ሰባተኛው ጠቅላላ ምርጫ ዲሞክራሲያዊ ፍትሐዊና ሰላማዊ በሆነ መንገድ እንዲካሄድ መገናኛ ብዙሃን የድርሻቸውን እንዲወጡ ከማስቻል ረገድ አስፈላጊው ዝግጅት መደረጉን ገልጿል። መገናኛ ብዙሃን የምርጫ ሕጉንና የመገናኛ ብዙሃን አዋጅን በተከተለ መልኩ የመመዝገብ ኃላፊነት እንዳለባቸው በማንሳት ለዚህም ባለስልጣኑ የአቅም ግንባታ ስልጠናዎችን እየሰጠ ነው ብለዋል። በተጨማሪም ባለስልጣኑ የሐሰተኛ መረጃዎች ስርጭትን ለመከላከልና ለመቆጣጠር የሚያስችል የቴክኖሎጂ ዝግጅት ማድረጉን ተናግሯል። ሙያዊ ስነ ምግባርን ማረጋገጥ የባለስልጣኑ ቁልፍ ተግባር መሆኑን አንስተው በምርጫ ጊዜ መገናኛ ብዙሃን ሙያዊ ስነ ምግባርን ማዕከል ያደረገ ፍትሐዊና አካታች የሆነ ዘገባ ማቅረብ እንደሚጠበቅባቸው አመላክተዋል። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ከከፋ ቴሌቪዥን ያስተናዳናቸው ዜናዎች ቀደም ሲል የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራው ፍጹም ተሾመ አብሬያችሁ ቆየው። መልካም ጊዜ